ከአዳማ ሰንበት ትምህርት ቤቶች አንድነት ወደዚህ የመጡ አሉ እንግዶች አሉን። እስኪ ሞቅ አድርጋችሁ ወደዚህ ጋብዟቸው። እስኪ እንዲህ ነው እንዴ? ሁሉ አማን? ኧረ አይገባም። ሰላም ነው፣ ሰላም ነው። ሰላም ናችሁ? እንደምን አላችሁ? እንዴት ናችሁ? ሁሉ አማን ነው? እስኪ ራሳችሁን አስተዋውቁ። እሺ፣ ፍስሐ ሰለሞን እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት የመንበረ ጵጵስና አዳማ የሰንበት ቤቶች አንድነት ምክትል ሰብሳቢ ነኝ። ከዛ አካባቢ ያሉ ሰንበት ትምህርት ቤቶች በዚህ መልካም ዓላማ ላይ ሁሉም እንዲሳተፉ በማስተባበር ሁሉም ሰንበት ትምህርት ቤቶች ያላቸውን የተለያዩ ማህበራዊ በጎ አድራጎት ያደርጋሉ በየሰንበት ትምህርት ቤቶቻቸው። ይሄኛውም የተሻለ አሁን ሀገራችን እየተንቀሳቀሰችበት ያለው በጎ አድራጎት ስለሆነ እዚህ ላይ ሁሉም የበኩሉ እንዲሳተፍ ቅስቀሳ አድርገን ሁሉም የበኩሉን ተሳትፎ አጠቃላይ የሚቻለውን ያክል ቀጣይነት ይኖራል ይዘን ይመተናል። አሁን እስኪ እርሶም እንግዲህ እሺ፣ እናመሰግናለን። እኔ ደግሞ ፍጹም እባላለሁኝ። ያው ከወንድማችን ጋራ እሱ እንደገለጸው ነው ሐሳቡ የአዳማ ከተማ ወይም መንበረ ጵጵስና የሰንበት ትምህርት ቤቶች አንድነትን ከአዳማ ሰንበት ትምህርት ቤቶች አንድነት ወደዚህ የመጡ አሉ እንግዶች አሉን። እስኪ ሞቅ አድርጋችሁ ወደዚህ ጋብዟቸው። እስኪ እንዲህ ነው እንዴ? ሁሉ አማን? ኧረ አይገባም። ሰላም ነው፣ ሰላም ነው። ሰላም ናችሁ? እንደምን አላችሁ? እንዴት ናችሁ? ሁሉ አማን ነው? እስኪ ራሳችሁን አስተዋውቁ። እሺ፣ ፍስሐ ሰለሞን እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ ሸዋ ሀገረ ስብከት የመንበረ ጵጵስና አዳማ የሰንበት ቤቶች አንድነት ምክትል ሰብሳቢ ነኝ። ከዛ አካባቢ ያሉ ሰንበት ትምህርት ቤቶች በዚህ መልካም ዓላማ ላይ ሁሉም እንዲሳተፉ በማስተባበር ሁሉም ሰንበት ትምህርት ቤቶች ያላቸውን የተለያዩ ማህበራዊ በጎ አድራጎት ያደርጋሉ በየሰንበት ትምህርት ቤቶቻቸው። ይሄኛውም የተሻለ አሁን ሀገራችን እየተንቀሳቀሰችበት ያለው በጎ አድራጎት ስለሆነ እዚህ ላይ ሁሉም የበኩሉ እንዲሳተፍ ቅስቀሳ አድርገን ሁሉም የበኩሉን ተሳትፎ አጠቃላይ የሚቻለውን ያክል ቀጣይነት ይኖራል ይዘን ይመተናል። አሁን እስኪ እርሶም እንግዲህ እሺ፣ እናመሰግናለን። እኔ ደግሞ ፍጹም እባላለሁኝ። ያው ከወንድማችን ጋራ እሱ እንደገለጸው ነው ሐሳቡ የአዳማ ከተማ ወይም መንበረ ጵጵስና የሰንበት ትምህርት ቤቶች አንድነትን